ሰው ፊት እኮ ሌላ ሰው ነው የምትሆነው። ምንድነው እንደዚህ አይነት አክት እያናደድሽኝ ተነገረ ነው። በነገራችን ላይ አመጣሽልኝ አቦሽ አመት ነው ከሰው ከጎን ወይ ሄርሜላ ከጎኑ ስትሆን በቃ ምንም እንደማይፈልጋት እንደማይለማመጣት ምናምን አክት ያደርጋል። ለብቻው ምናምን ሲያገኛት ግን ማለት ነው በስማ እዲ በደረሱ መተኛት ነው የሚቀረው። ለምንድን ነው ያን የሚያደርገው? ማለት የገባችሁ ሰዎች አላችሁ ያን የሚያደርግበት ማለት ነው። ከትላንትናም እኔ እየነገርኩሽ አንቺ እኔን መቀበል አትፈልጊም። እውነቱን ይሄ ነው። እሷ ቦታው ላይ እንኳን ኖራ እሷ እያስረዳችሽ ነው ያለችው፣ ግን ምንም ለመቀበል ፍላጎት የለሽም አንተ ሁሉ ጊዜ። በነገራችን ላይ ግን አብርሃም ሁሌ የምትሳሳተው ከሄርሜላ ጋር ነው፣ ከሌላ ሰው ጋር ተሳሳትም ማለት በቃ ሁሉ ጊዜ። ምክንያቱም አሁን ችግር እየሆነች ያለችው በየቀኑ ሄርሜላ የምትባል ሴት እንጂ ሌሎች ሴቶች አይደሉም። እሷን ለምንድን ነው ካንተ ማራቅ የማትፈልገው? እኔ እኮ ግራ እየገባኝ ነው። አርቀ ማትመጣበት ምክንያት አላውቅም። እኔ ኦዲየንሱም ተመችቷቸዋል መሰለኝ። በቃ ሄርሜላም እንደዚህ ስትመጣ ከአብርሃም ጋር ከሩት